አክብሮታዊ ሰላምታችን በያላችሁበት ይሁን። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? በዚህ ሰዓት መሰማትና መደመጥ ያለባቸውን ሀገራዊና ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ አደርሳለሁ። ከመረጃዎቻችን መካከልም የኢትዮጵያን አየር ክልል ጥሶ ገብቶ የአየር ጥቃት ስለፈጸመው የጦር አውሮፕላን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማስጠንቀቂያ፣ ከአሜሪካ ወደ 4 ኪሎ ስለሚያቀኑት ታላቅ ባለስልጣን፣ በአሜሪካ የተነሳው ተቃውሞ ሰልፍ፣ የመካከለኛው ምስራቅ ውጥረት፣ በረራዊ ስለመቋረጣቸው፣ የኢራን መንግስት ማስጠንቀቂያ የመረጃዎቻችን አካል ናቸው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት ጋብዛለሁ። አሁን በቀጥታ ወደ መረጃው አልፋለሁ። አብራችሁን ቆዩ። የሱዳን ጦር የኢትዮጵያን አየር ክልል ጥሶ በመግባት የአየር ጥቃት ፈጸመ። በጀፈታ አልቡርሃን የሚመራው የሱዳን መንግስት ጦር የኢትዮጵያ አየር ክልል ጥሶ በመግባት ቤኒሻንጉል ጉሙዝ ክልል የአየር ጥቃት መፈጸሙን የመረጃ ምንጩ ይጠቁማል። በአብዱል ፈታህ አልቡርሃን የሚመራው የሱዳን መንግስት ጥቃቱን የፈጸመው ተቀናቃኝ የሆነውን የሐምዳን ዳጋሎ የሚመራውን ፈጥኖ ድራሽ ኃይል የሰፈረባቸውን አካባቢዎች ላይ መሆኑን ምንጮቻችን አክለው ገልጸዋል። ጥቃቱ የተፈጸመው ትናንት ጥር 15 2018 ዓ.ም ሲሆን ከሳምንታት በፊትም ተመሳሳይ በሆነ ጥቃት ተፈጽሞ እንደነበር ተገልጿል። ወደሚቀጥለው መረጃችን ስናልፍ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 1090 የተሰኘ እንቅስቃሴ እንደማትቀበል አስታውቃለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 90% ሃይማኖት 10% ባህል በሚል መሪ ቃል የሚንቀሳቀሱና ጭፈራን ከሃይማኖታዊ ስርዓት ጋር ለመቀላቀል የሚሞክሩ ድርጊቶች እንደማትቀበል ገልጻለች። ትናንት ምሽት በእንጦጦ ኪዳነ ምሕረት ገዳም በተካሄደው ወደ ምሕረት ትምህርት ላይ አንድ የቤተክርስቲያን መምህር ባስተላለፉት ጥብቅ መልእክትም በሃይማኖት ስም የሚደረጉ ማናቸውም አይነት ጭፈራዎችና ስርዓተ ቤተክርስቲያንን የማይከተሉ እንቅስቃሴዎች በፍጹም ተቀባይነት እንደሌላቸው አሳስበዋል። ታዋቂ ግለሰቦችም ዶግማና ቀኖና እንዲያከብሩ ጥሪ ተላልፏል። መምህሩ በመልእክታቸውም ላይ በልዩ ሁኔታ እንዳሳሰቡት አርቲስቶችና ታዋቂ ነን የሚሉ ምዕመናን የቤተክርስቲያንን ጥንታዊ ዶግማ መሰረት እምነትና ቀኖና ህግጋት የመጠበቅና የማክበር ግዴታ እንዳለባቸው ገልጸዋል። ታዋቂነት በቤተክርስቲያን ስርዓት ላይ የራስን ፈጠራ ለመጨመር ወይም ስርዓትን ለማናጋት መብት እንደማይሰጠውም ተመልክቷል። ታዋቂ ግለሰቦች ለብዙሃኑ አርአያ ስለሚሆኑ በሚያደርጉት እንቅስቃሴ ሁሉም የቤተክርስቲያንን ቅድስና ሊጠብቁ ይገባል ያሉት መምህሩ ከቅርብ ጊዜ ወዲህ በታዋቂ ሰዎች ዘንድ የሚታየው የሃይማኖት ከጭፈራ ጋር የመቀላቀል አዝማሚያ በአስቸኳይ ሊታረም እንደሚገባም አሳስበዋል። 1090 የሚባለው አካሄድም 90% ሃይማኖታዊ ስብከትና መዝሙር፣ 10% ደግሞ የባህል ማስተዋወቅ በሚል ሰበብ ለዓለማዊ ጭፈራ ቅርብ ሆኖ ድርጊቶችን የሚያካትት እንደሆነ ተነግሯል። ቤተክርስቲያን የራሷ የሆነና ጥንታዊ ስርዓቱን የጠበቀ የማህሌት የወረብና የዝማሬ ስርዓት አላት። ከዚህ ስርዓት ውጪ ባህልን እናስተዋውቃለን በሚል ስም የሚታዩ የጭፈራና አይነት የቤተክርስቲያን ክብርን፣ ቅድስናን የሚነኩ መሆናቸውን ገልጸዋል። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ጥብቅ የሆነ የዶግማና ስርዓት ድንበር ያላት መሆኑን ያስታወሱት መምህሩ ምዕመናንም በእንደዚህ አይነት አዲስ መጤ ልማዶች እንዳይወሰዱ ማንነታቸውን እንዲጠብቁ አሳስበዋል። ወደ ቀጣዩ መረጃችን ስናልፍ የአሜሪካ ከፍተኛ ባለስልጣናት ከጠቅላይ ሚኒስትር አብይ አህመድ ስለ ቀጠናዊ ሰላም ደህንነት ሊመክሩ ነው። አሜሪካ የውጭ ጉዳይ ምክትል ሚኒስቴር ክሪስቶፈር ላንዳው እና የአሜሪካ የአፍሪካ አዛዥ ጀነራል ዳግቪን አንደርሰን በቀጠናዊ የሰላምና ደህንነት ጉዳዮች ላይ ከጠቅላይ ሚኒስትር አብይ አህመድ ጋር ለመምከር ወደ ኢትዮጵያ ሊጓዙ ነው። ምክትል ሚኒስተሩ ከኢትዮጵያ በተጨማሪ ወደ ግብጽ፣ ኬንያና ጅቡቲ እንደሚያመሩ የሀገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። የውጭ ጉዳይ መስሪያ ቤቱ አርብ ጥር 15 ቀን 2018 ዓ.ም ባወጣው መረጃ እንደሚያመለክተው ለ8 ቀናት የሚዘልቀው ጉብኝት የሚጀምረው ዛሬ ቅዳሜ ጥር 16 ነው። የሚቀጥሉት ሳምንታት እሁድ ጥር 24 እንደሚጠናቀቅም በመስሪያ ቤቱ ምክትል ቃል አቀባይ ቶሚ ፒኮት ስም የወጣው መግለጫ ያስረዳል። ክሪስቶፈር በኤክስ ገጻቸው ባሰፈሩት ጽሑፍ ወደ ግብጽ፣ ኢትዮጵያ፣ ኬንያና ጅቡቲ የሚያደርጉት የመጀመሪያ ጉዞ እንደሆነ ጠቅሰዋል። የውጭ ጉዳይ ምክትል ሚኒስቴር በአራቱም ሀገራት የሚያደርጓቸው ጉዞዎችን በአሜሪካ ፕሬዝዳንት ዶናልድ ትራምፕ ቅድሚያ የሚሰጣቸው ጉዳዮች እንደሚያራምዱ መስሪያ ቤታቸው ገልጸዋል። ቅድሚያ የሚሰጣቸው ጉዳዮች ተብለው ከተዘረዘሩት የንግድ ሚዛንን ማመጣጠን፣ ምቹ የንግድ ሁኔታ ማረጋገጥ እንዲሁም ሰላምና ደህንነት ማስፈን የሚሉ ናቸው። የመስሪያ ቤቱ መረጃ እንዳመለከተው ምክትል ሚኒስቴሩ ክሪስቶፈር ከመጀመሪያ ጉዟቸው የሚያደርጉት ወደ ግብጽ ነው። የክሪስቶፈር የካይሮ ጉዞ የመጣው የአሜሪካ ፕሬዝዳንት ዶናልድ ትራምፕ የናይል ወንዝ ጉዳይን በተመለከተ ግብጽና ኢትዮጵያ ለማደራደር ያላቸውን ፍላጎት እየገለጹ ባሉበት ወቅት ነው። ትራምፕ ይህን ፍላጎታቸውን የገለጹት ባለፈው ሳምንት ለግብጹ ፕሬዝዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ ነው። በዚህ ሳምንት ደግሞ ሁለቱ ፕሬዝዳንቶች በስዊዘርላንድ ዳቮስ ከተማ ሲካሄድ በነበረው ዓለም አቀፍ ኢኮኖሚ ፎረም ላይ ተገናኝተው ይህን ጉዳይ አንስተዋል። የውጭ ጉዳይ ምክትል ሚኒስቴሩ ክሪስቶፈር በግብጽ ቆይታቸው ከሀገሪቱ ባለስልጣናት ጋር ውይይት ከሚያደርጉባቸው ጉዳዮች አንዱ ቀጠናዊ ተግዳሮቶች ላይ የሚደረግ ትብብርን የሚመለከት እንደሆነ መስሪያ ቤቱ ገልጿል። የአሜሪካና ግብጽ ኢኮኖሚ ግንኙነት ለማጠናከር ከባለስልጣናቱ ጋር የሚነጋገሩት ምክትል ሚኒስቴሩን አገሪቱ ውስጥ ኢንቨስት ከሚያደርጉበት ከሚንቀሳቀሱ የአሜሪካ ኩባንያዎች ጋር ውይይት እንደሚያደርጉ ተጠቅሷል።
የውጭ ጉዳይ መስሪያ ቤቱ መረጃ እንደሚያስረዳው ክሪስቶፈር ከግብጽ በኋላ የሚኖራቸው ጉዞዎች የሚያደርጉት ከአሜሪካ የአፍሪካ እዝ አዛዥ ጄኔራል ዳግቪን አንደርሰን ጋር ነው። ምክትል ሚኒስትሩ ወደ ኢትዮጵያ በሚያደርጉት ጉዞ ጠቅላይ ሚኒስትር አብይ አህመድና ሌሎች ባለስልጣናት ጋር እንደሚገናኙ ተገልጿል። የመስሪያ ቤቱ መረጃ በጠቅላይ ሚኒስትር አብይ አህመድን ጨምሮ ከኢትዮጵያ ባለስልጣናት ጋር በቀጠናው የሰላምና ደህንነት ጉዳዮች ላይ ይመክራል ተብሎ ይጠበቃል። በተጨማሪም ባለስልጣናትና የግል ዘርፍ ተዋናዮችን አግኝተው ለአሜሪካ ንግድ ተሳትፎ ለማድረግ ያሉ እድሎችን ያስተዋውቃሉ ተብሏል። በተጨማሪም በአዲስ አበባ ቆይታቸው ከአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ተገናኝተው እንደ ሰላምን ለማስፈን የንግድ ትብብር ማስፋፋትና ሰብአዊ ቀውሶችን መፍታት ባሉ ቅድሚያ የሚሰጣቸው የጋራ ጉዳዮች ላይ እንደሚወያዩ የውጭ ጉዳይ መስሪያ ቤቱ አስታውቋል። የውጭ ጉዳይ ምክትል ሚኒስትሩ ክሪስቶፈር የኬንያ ቆይታ ከሀገሪቱ ባለስልጣናት ጋር ሰፋ ያሉ ቀጠናዊ ጉዳዮች በተመለከተም ጭምር ውይይት የሚደረግበት እንደሆነ ተጠቅሷል። የመስሪያ ቤቱ መረጃ በኬንያ ባለስልጣናት ጋር የንግድ ተሳትፎን፣ ጸረ ሽብር ትብብርን፣ ኬንያ በሃይቲ ደህንነት ለማስጠበቅ የምታደርገውን አስተዋጽኦና ያሉ ቀጠናዊ ጉዳዮች አስመልክቶ ይወያያሉ ሲል በናይሮቢ የሚነሱ አጀንዳዎችን ዘርዝሯል። የጅቡቲ ጉዞም በተመሳሳይ በደህንነትና በጸረ ሽብርተኝነት ትብብር እንዲሁም ንግድ ግንኙነቶች ላይ እንደሚያተኩር ተገልጿል። መረጃው የቢቢሲ አማርኛ ነው። ይህ በእንዲህ እንዳለ በአሜሪካ የስደተኞች መሳደድ በመቃወም የንግድ ተቋማት ተዘግተው ነዋሪዎች አደባባይ ወጥተዋል። በአሜሪካ ሚኒሶታ ግዛት በመቶዎች የሚቆጠሩ ተቋማት ተዘግተው በሺዎች የሚቆጠሩ ሰዎች ከባዱ ቅዝቃዜ ሳይበግራቸው አደባባይ በመውጣት የአሜሪካ መንግስትን በስደተኞች ላይ የሚያካሄደውን ማሳደድ ተቃውሟል። በአሜሪካው የግዛቱ ክፍሎች ስለ ተቃውሞ የታዩ አስተባባሪዎች የአሜሪካ የስደትና የጉምሩክ ተቆጣጣሪ ተቋም አይስ የሚያካሄደው ዘመቻ ለመቃወም ነዋሪዎች ወደ ስራ፣ ትምህርት እንዲሁም ለግብይት እንዳይሄዱ ካበረታታ በኋላ ነው። አይስ በሚኒሶታ ግዛት ውስጥም ህገወጥ ያላቸውን ስደተኞች ማደን የጀመረው ከ6 ሳምንታት በፊት በፕሬዝዳንት ዶናልድ ትራምፕ ትዕዛዝ ከተሰጠ በኋላ ነው። መንግስት እየወሰደ ያለውን እርምጃ በህብረተሰቡ ደህንነት ለመጠበቅ በህገወጥ መንገድ ወደ አሜሪካ ገብቷል ያላቸውን ወንጀለኞች ለመያዝ ነው ቢልም ተቺዎች ግን ምንም አይነት ወንጀል ታሪክ የሌላቸው ስደተኞችና የአሜሪካ ዜጋ የሆኑ ሰዎች ሳይቀሩ እየታሰሩ ነው ሲሉ እየተቃወሙ ይገኛሉ። አርብ ዕለት 100 የሚደርሱ ቀሳውስት በሚኒፖሊስ አየር ማረፊያ በአሜሪካ አየር መንገዶች በመንግስት ተይዘው ከሀገር የሚባረሩ ስደተኞችን እንዳያሳፍሩ የሚጠይቅ ሰልፍ ሲያደርጉ በፖሊስ አጭር ጊዜ ተይዘው ነበር። በአሁኑ ጊዜም በሺዎች የሚቆጠሩ የፌዴራል መንግስት ኃይሎች እየተካሄደ ያለውን ዘመቻ በማገዝ በሚኒሶታ ግዛት ተሰማርተዋል። አርብ ዕለት ከዜሮ በታች የሆነ ቅዝቃዜ ውስጥ የተደረገው የተቃውሞ ሰልፍም እስካሁን በአሜሪካ መንግስት ስደተኞች ፖሊሲ በመቃወም በሚኒሶታ ከተካሄዱት መካከል ትልቁ መሆኑ ተነግሯል። በርካታ የንግድ ተቋማት በሮቻቸውን ዘግተው ተቃውሞውን የተቀላቀሉ ሲሆን በስደተኞች ላይ እየተወሰደ ያለውን እርምጃ በጊዜያዊቱ በምጣኔ ሀብት ስጋት መሆኑን ገልጸዋል። የአሜሪካ የስደትና የጉምሩክ ተቆጣጣሪ ተቋም አይስ መኮንኖች በሚኒሶታ ግዛት ውስጥ እያካሄዱት ባለው አሰሳ ምክንያት ነዋሪዎች ስጋት ውስጥ ገብተው ከእንቅስቃሴ በመቆጠባቸው ስራና ንግድ ቀንሶም ጫና መፈጠሩን የተቋማት ባለቤቶች ይናገራሉ። ስጋቱ የተፈጠረው በመንግስት ህገ ወጥ የሚላቸው ላይ ብቻ ሳይሆን የአሜሪካ ዜግነት ያገኙና ህጋዊ ሰነድ ባላቸው ውጭ ዜጎች ላይ ጭምር መሆኑን ተጽዕኖ መክበዱ ተናግሯል። የአይስ አባላት በግዛቲቱ በመገኘት በርካታ የሚኒሶታ ነዋሪዎችን ያስቆጣ ሲሆን በዚህ ምክንያትም እነሱና ሌሎች የፌዴራል መንግስት ባለስልጣናት በግዛቲቱ የሚያካሂዱትን ዘመቻ ተቃውመዋል። ከቀናት በፊትም በግዛቲቱ የሚገኙ ትምህርት ቤት ባለስልጣናት እንዳስታወቁት ተቆጣጣሪዎቹ እድሜያቸው ከ5 እስከ 17 ዓመት የሚደርሱ ተማሪ ልጆችን ሳይቀር ይዘው ወስደዋል። በአሜሪካ ቢቢሲ አጋር የሆነው ሲቢኤስ እንደዘገበው ደግሞ በደቡብ ሚኒሶታ ከሰነድ አልባ አባቱ ጋር በመኪና እየሄደ የነበረ የ2 ዓመት ህፃንም ተይዟል ሲል ቢቢሲ ዘግቧል። ወደ ቀጣዩ መረጃችን ስናልፍ ታዋቂ አየር መንገዶች ወደ መካከለኛው ምስራቅ ሀገራት የሚያደርጓቸውን በረራዎች መሰረዛቸው ተሰምቷል። በረራቸውን ከሰረዙ አየር መንገዶች መካከል ሉፍታንዛ አንዱ ሲሆን በአሜሪካና በኢራን መካከል ውጥረት በነገሰበት በአሁኑ ወቅትም ታዋቂ አየር መንገዶች ቅዳሜ ዕለት ወደ መካከለኛው ምስራቅ አገራት የሚያደርጓቸውን በረራዎች ሰርዘዋል። የፈረንሳይ ኤር ፍራንስ፣ የጀርመኑ ሉፍታንዛ፣ የካናዳው ኤር ካናዳ እና የኔዘርላንድ ከኤልኤም እስከ እሁድ ድረስ ወደ እስራኤል፣ ሳውዲ አረቢያ እና የተባበሩት አረብ ኤሚሬቶች እንደማይበሩ ታሳውቀዋል። በረራዎቹ የተሰረዙት አንዳንድ የመገናኛ ብዙሃን በአሜሪካና በኢራን መካከል ያለው ውጥረት ወደ ወታደራዊ ግጭት ሊያመራ ይችላል በሚባልበት ወቅት ነው። የእስራኤል ቻናል አይ24 የተባለው የቴሌቪዥን ጣቢያ በኤርፖርት ድረ-ገጽ የሰፈረውን የበረራ መረጃ መሰረት አድርጎ እንደዘገበው የኔዘርላንድ ሮያል ደች የአየር መንገድና የስዊዘርላንድ ስዊዝ ኤር በተመሳሳይ በረራቸውን ሰርዘዋል። የእስራኤል የመከላከያ ሚኒስቴር አርብ ማታ በኤክስ ገጹ ላይ ባሰፈረው መልእክት በረራዎች በተመለከተም ከሀገሪቱ የደህንነት እዝ የተለወጠ ነገርና የተላለፈ ትዕዛዝ የለም ብሏል። የኢራን ሲቪል አቪዬሽን ድርጅት ቃል አቀባይ የኢራን አየር ክልል አልተዘጋም፣ የበረራ መስመሩን ከበረራ ነፃ እንዲሆን አልተደረገም በማለት
በኢንተርኔት ላይ የሚዘዋወረው መረጃ ውድቅ አድርገውታል። የጀርመኑ አየር መንገድ ሉፍታንዛ እስከ መጋቢት መጀመሪያ ድረስ እንዲሁም የሉፍታንዛ አካል የሆነው የኦስትሪያ አየር መንገድም እስከ የካቲት አጋማሽ ድረስ ወደ ኢራን በረራዎች እንደማይኖራቸው ከቀናት በፊት አሳውቀዋል። ይህ በእንዲህ እንዳለ የኢራን መንግስትም ማስጠንቀቂያ ወጥቷል። የኢራን ውጥረት እንደተባባሰ ይገኛል። በኢራን ያለው ውጥረት ወደ ከፋ ደረጃ እየተሸጋገረ ነው። በሀገሪቱ አብዮታዊ ዘበኛ ጦር IRGC አዛዥ ዋሽንግተን በማስጠንቀቅ ጦራቸው ለማንኛውም ወታደራዊ እርምጃ ዝግጁ መሆኑን ገልጸዋል። የኢራን ጀነራሎች ጣታችን በቃታ ላይ ነው በማለት አሜሪካ ጣልቃ እንዳትገባ አስጠንቅቀዋል። የኢራን በመላ ሀገሪቱ በተቀሰቀሰው ተቃውሞ የሟቾች ቁጥር ከ5000 በላይ መድረሱን የሰብአዊ መብት ተሟጋቾች HRANA ገልጸዋል። ፕሬዚዳንት ዶናልድ ትራምፕ በበኩላቸው ቴህራን ለንግግር ፍላጎት ያላት ትመስላለች ቢሉም በመሬት ላይ ያለው እውነታ ግን በወታደራዊ ፍጥጫው መባባስን ያሳያል። ኢራን ለተቃውሞ መቀስቀስ የውጭ ኃይሎች ተጠያቂ እያደረገች ሲሆን ዓለም አቀፍ ማህበረሰብ ግን በሰላማዊ ዜጎች ላይ እየደረሰ ያለውን ግድያ እያወገዘ ይገኛል። ክቡራትና ክቡራን የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።